እመቤታችን ያው ደስታ ናት፣ ሰላም ናት፣ እረፍት ናት። እግዚአብሔር በቅፎ ያረፈ ነው። እኛን ለማሳረፍ አታንስ። እግዚኦ መሐረነ ክርስቶስ እኮ ኦርቶዶክሳዊ ውስጥ ገብቶ ልክ እንደ ኢኮኖሚው እንደ ማህበራዊ ጉዳዮች ውስጥ ገብቶ ፖለቲካ ውስጥ መሳተፍ አይችልም። ምን መሰለህ አሁን እንደዚህ ስል እንደው ስራዬ በዝቶ እንደው ለቁጥር አስቸግሮኝ እንዳይመስልህ አይደለም። በጣም ከመዘንጋት የተነሳ አንድ መዝሙር ለሁለት ዘማሪያን ሰጥቼ ያጣላውታል። ከሰንበት ትምህርት ቤት ያልዘለለበት ምክንያት ምንድነው ብለን ማንሳት እንችላለን? መስቀል አደባባይ ላይ የፕሮቴስታንት እምነት ቢከተሉ ሰዎች የኛን ጸናጽል፣ የኛን ከበሮ፣ የኛን ንዋያት ይዘው መቋሚያ ይዘው እንደ ወረብ ነገር ሲሞክሩ ወይም የኛን የሚመስል ነገር ለማሳየት ሲሞክሩ እንደ ኢትዮጵያ ቄስ ተንኮለኛ ነው ውሸታም አቱን ሲል ስሰማው እኔ አሁን ቤተክርስቲያንን አንተውም ከቶ የሚለውን መዝሙር ስሰማ ቤተክርስቲያንን አንተውም ከቶ ዜማውን የሰራው ዘውዱ ነው የሰራው። ግጥሙን እኔ የሰራሁት። አንዲት ጀርመናዊ ኢትዮጵያ ትመጣለች። ምን ልሰራ? የኢየሱስ ክርስቶስን ፊልም ልሰራ። ዘ ካውንት ኦፍ ሞንቴ ክሪስቶ ምናምን የሚል ነው። እሱን የሰራው። ከዛም በፊት ያሉ ትንሽ ጥሩ ናቸው ተብሎ ነው ለዚህ ካስቴት ተደረገ። ይሄው ምናልባት አይጥቅ በሚዲያ የወጣ ነገር ላይሆን ይችላል። እንደዚህ አይነት ሙከራዎችም ነበሩ። ይሄ ሁሉ ጦርነት ተደርጎ ይሄ ብቻ ሰው የሞተው እንደውም ቁስለኛው ይበዛል እንጂ አይሞትም። ለምንድን ነው ሲባል ወታደሮች መግደል አይፈልጉም። ዛቲ ድንግል የሚል ቆጠርኩት ቁጭ ብዬ 18 ካሜራ አውደ ምሕረቱ ላይ 18 ካሜራ አየሁ። አሁን ይሄ ሆሊውድ ነው ምንድነው ፕሮዳክሽኑ ማለት ነው? አንድ ስብከት ነው። 18 ካሜራ ያልኩ ካሜራ የሆነውን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቦታዋ እገሌ ቨርሰስ እገሌ ላይ መግባት አይደለም። የኢትዮጵያ ቤተክርስቲያን ቦታዋ ሲና ተራራ ላይ የሆነው ነው። የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ ነው። አዲስ ምግብ መጥቷል ተጋሚ ነው የሚባል አሉታል እና ስንት በእንትን ተሳፍሮ ሄዶ ሲያዝ ሽሮ ነው እና የኔው ጉድነሽ አለ ይሉት ይባላልና ሁሉ ነገር የሚያምርባት አደባባይ ብትወጣ የሚያምርባት ብትዘምር የሚያምርባት ቦታውን መቀየር ብትችል ብትቀብር የሚያምርባት ኢትዮጵያ ቤተክርስቲያን ትቅበር። ሌላውን ቶ ስትቀብር ታሳምረዋለች። ፍቅር ስትለምን ትዳር የማይሰጥ ትዕግስት ስለሌለህ ነው። ፍቅር ያለ ትዕግስት ዋጋ የለውም። የሆነ ሰዓት ላይ አይ በዛ ተሸከምኩ እኮ ትላለህ። ትህትናን ስትለምን የዋህነትንም አብረህ መለመን አለብህ። አለበለዚያ አይሆንም በፍጹም። እግዚአብሔር እንዲህ አምላክ ስለሆነ ነው ክርስቲያኖች እንጂ የማይሰማ የማያደምጥ ሆኖ አይደለም። እና ብዙ እህት ወንድሞቻችን አብዛኞቻችንም ጭምር ተስፋ ቆርጠን ለመውጣት ስታስቡ ተመለሱ። አሁን ኑ ወደ ቤቱ። ያላሳያችሁ ጸሎታችሁን እየለመናችሁ እግዚአብሔር አምላክ ለጥቂት ጊዜ ያዘገየባችሁ ምናልባት ብድራታችሁን በሰማይ እጥፍ አድርጎ ሊከፍላችሁን ፈልጎ ሊሆን ይችላል።